ይህ በዶክተር አሰግድ የቀድሞ የጨርጨር ባዮሎጂ መምህርና አሁን በጭሮ ሆስፒታል አጠቃላይ ሐኪም ተዘጋጅቶ በአወደ ሚዲያ የሚቀርብ ፕሮግራም ነው። ይህ ሁለተኛ ቪዲዮ ሲሆን በዚህ ቪዲዮ ማስተላለፍ የተፈለገው ስለ አወደ ሚዲያ አጠቃላይ የሚተላለፉትን የፕሮግራሞች ይዘት ለመግለጽ ነው። አወደ ሚዲያ ማለት አሰግድ ወሰኔ የእናት ስም፣ ደጀኔ የአባት ስም ነው። በዚህ አወደ ሚዲያ የሚቀርቡ ፕሮግራሞች ይዘት በሶስት አንኳር ጉዳዮች ላይ ነው። አንደኛ ማህበራዊ፣ ሁለተኛ አጠቃላይ ጤና፣ ሶስተኛ ለጤና ተማሪዎች መሰረታዊ የጤና ኮርሶችን ነው። በአንደኛው ማህበራዊ ጉዳይ በማህበራዊ ዘርፍ የሚቀርቡ ጉዳዮች ጤናማ ቤተሰብ ጤናማ ማህበረሰብን ይገነባል በሚል መርህ ስር ስለ ግል ሕይወት፣ ቤተሰባዊ እና ማህበራዊ ጉዳዮች ይቀርባሉ። በማህበራዊ ዘርፍ ስር በተለያዩ የስራ ዘርፍ ላይ ከሚገኙ የቀድሞ ተማሪዎች ጋር የሚደረጉ ውይይቶች፣ ቃለ መጠይቆች አዝናኝና አስተማሪ በሆነ መልኩ ይቀርባሉ። ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ ሕይወት የአስተማሪነትና የሕክምና ዶክተርነት ተሞክሮ ይቀርባሉ። መደበኛ ፕሮግራሞች እስከምንጀምር ድረስ ሰብስክራይብ፣ ሼር፣ ላይክ እንዲሁም ያሉትን ሀሳብ ኮሜንት ያርጉ። በሁለተኛ አጠቃላይ ጤናችን በሚል በዚህ ዘርፍ ስር ስለተለያዩ ህመሞች መንስኤ፣ ምልክትና መደረግ ስለሚገባቸው ነገሮች በተጨማሪም አዲስ ወቅታዊ አገራዊና ዓለም አቀፋዊ የጤና ጉዳዮች ላይ ተጨባጭ ግንዛቤ መፍጠር ይሆናል። ለጤና ተማሪዎች መሰረታዊ የጤና ኮርሶችን ለጤና ተማሪዎች መሰረታዊ የጤና ኮርሶች በዚህም የመምህርነትና የሕክምና ዶክተርነትን በማጣመር ለጤና ሳይንስ ተማሪዎች መሰረታዊ የጤና ኮርሶች እና ለሲኦሲ ተፈታኝ ተማሪዎች የብቃት ምዘና ፈተናን በማለፍ ብቁ የጤና ባለሙያዎች ለማፍራት የሚረዳ ማጠናከሪያ ትምህርት ነው። በሶስቱም ዘርፎች ላይ አሳታፊ እና የሚያሸልሙ ጥያቄዎች ይኖራሉ። ስለሆነም ሰብስክራይብ ያድርጉ። እንዲሁም ቻናላችንን ኮፒ ሊንክ፣ ሼር በማድረግ 5 እና ከዛ በላይ ሰው ሰብስክራይብ ያስደርጉ። ቪዲዮ 3 በቅርቡ ይጠብቁ። ሰላም ለሁሉም።